ሰላም ናችሁ ተማሪዎች። ባለፈ ቪዲዮአችን 9ኛ ክፍልና የ10ኛ ክፍል ባዮሎጂን ዩኒት 1ን ከሪቪው ኤክሰርሳይዝ ጋር አቅርበንላችሁ ነበር። ዛሬ ደግሞ በአዲስ ቪዲዮ መጥተናል። 11ኛ ክፍል ዩኒት 1 ባዮሎጂን ይዘን መጥተናል። ባዮሎጂ ግሬድ 11 ዩኒት 1 ሳይዛት ባዮሎጂ ኤንድ ቴክኖሎጂ በሚለው ርዕስ መጥተናል። ስለዚህ ተማሪዎች እንግዲህ የባለፈ ቪዲዮአችን አይታችኋል፣ ተጠቅማችሁበታል። እሱም በማየት አሁንም የ11ኛ ክፍል ተማሪዎች ይህን ቪዲዮ በማየት ለሌሎች ሼር በማድረግ እንድትጠቀሙ እያደረግን እንቀጥላለን። ግሬድ 11 biology unit 1 says that biology and technology. On the first page we have a picture that correlate or that has a relation science with society, society with technology. So that means science, technology, society, there is a great relationship. በሰውና በሳይንስ በቴክኖሎጂ መሃል እንደ ባዮሎጂ ብዙ ሪሌሽን አለ ማለት ነው። ስለዚህ ባዮሎጂ እና ቴክኖሎጂ ብዙ ነገር ለሰው ልጆች ይሰራሉ። ያ ማለት በአጭሩ የዚህ ርዕስ ቶፒክ አላማው ባዮሎጂ እና ቴክኖሎጂ አንድ ላይ ሆነው እንዴት የሰው ልጆችን ኑሮ ቀላል ያደርጋሉ የሚል ነው። አንደር ዋን ለርኒንግ ፍሮም ኔቸር ይላል። ከኔቸር ከተፈጥሮ እንዴት እንማራለን። ኦብጀክቲቫችን ወይ ደግሞ አላማችን ለርን ቴክኖሎጂስ ፍሮም ኔቸር ከተፈጥሮ ነው። ብዙዎቹ ኢሚቴት የሆኑ ወይ ደግሞ የተኮረጁ ያገኘናቸው። ስለዚህ ቴክኖሎጂን ከኔቸር ከተፈጥሮ እንዴት እናገኛለን፣ እንዴት ደግሞ ለሰው ልጆች ጥቅም እናውላለን የሚለው ላይ ፎከስ እናደርጋለን ማለት ነው። አንደር ዚስ ቻፕተር አላማችን ይሄ ነው። ዲፋይን ስናደርግ እንግዲህ ኔቸር የሚለው ተፈጥሮ ማለት ፊዚካል ናቹራል እንደ ማቴሪያል ወርልድ ኦፍ ላይፍ ዛት ኤግዚስት ዊዛውት ሁማን ኢንተርቬንሽን፣ ያለ ሰው ተጽዕኖ ወይ ደግሞ ያለ ሰው ጣልቃ ገብነት በአይናችን የምናየው የሚዳስስ የሚጨበጥ ምን እንላለን ማለት ነው? ኔቸር ወይም ደግሞ ተፈጥሮ የሰጠችን እንላለን ማለት ነው። ይህ ምንን ያጠቃልላል? ለምሳሌ ላንድስኬፕ ሴናሪዮስ፣ የመሬት አቀማመጥ ሊሆን ይችላል፣ ውሃን፣ ፎረስትስ፣ ዋተር፣ ኢኮሲስተም፣ ዌዘር፣ ኦርጋኒዝምስ፣ ጂኦሎጂ፣ ሴሌስቲያል ቦዲስ፣ አኒሜት ኦብጀክቲቭስ፣ ግዑዝ የሆኑ ነገሮች ሊሆኑ ይችላል፣ ጠፈሮች ሊሆኑ ይችላሉ፣ ጂኦሎጂ ሊሆን ይችላል፣ አፈር ውስጥ መሬት ውስጥ ያለ ህይወት ያላቸው ኦርጋኒዝሞች ፕላንትና አኒማል ሊሆን ይችላል፣ አየር ንብረት ሊሆን ይችላል፣ ኢኮሲስተም ሁሉን የያዘ ህይወት ያላቸው ነው ያላቸው፣ ጫካ ሊሆን ይችላል፣ ውሃ ሊሆን ይችላል፣ የመሬት አቀማመጥ፣ እነዚህን ሁሉ የያዘ ነው ማለት ነው ተፈጥሮ ማለት። ይሄ ተፈጥሮ እንግዲህ ኔቸር ፕሮቫይድስ አስ ደብል ስትራክቸርስ ኤንድ ዴቨሎፕድ ፋንክሽናል ኤንድ አፕሊኬብል ሜካኒዝም ፎር ቫሪየስ ቴክኖሎጂስ። ይሄ ተፈጥሮ እንግዲህ በሁለት አይነት ወይ ደግሞ በሁለት አይነት መልክ ሊገለጥ ይችላል። ለሰው ልጆችን በዛ መልክ ጥቅም ሊሰጥ ይችላል። ሰው ሳይንቲስት እና ኢንጂነርስ ለርን ፍሮም ኔቸር ትሩ ኢሚቴሽን። ሳይንቲስቶች እና ኢንጂነሮች አዋቂዎች በባዮሎጂ ዙሪያ ያሉት ከተፈጥሮ ኢሚቴት ወይ ደግሞ ይቀዳሉ ወይ ደግሞ ይኮርጃሉ እንደማለት ነው። ፊዚካል ስትራክቸር ሼፕ ሊሆን ይችላል፣ ማቴሪያል ሊሆን ይችላል፣ ፋንክሽናል ሜካኒዝም እነዚህ ሁሉ ይኮርጁና ዛሬ እኛ የምንጠቀምባቸውን ብዙ ነገሮች ከነዚህ እናገኛለን ማለት ነው። ኢሚቴሽንን በመጠቀም ዩዚንግ ኢሚቴሽን ኦፍ ኔቸር ስኬች ያደርጋሉ፣ ዲዛይን ያደርጋሉ እንደማለት ነው። የምንጠቀማቸው ነገር የእሱን ደግሞ ሞር ኢፊሽንት አድርገው ቀለል አድርገው ደግሞ ለሰው ልጆች ላርጅ የሆኑ ነገሮችን ቴክኖሎጂ አት ላርጅ ኦር ማይክሮ እንደ አት ቬሪ ስሞል ስኬል ላይ ኢሚቴት ይደረጋሉ። ለምሳሌ ዛሬ ላይ ፕላን ሊሆን ይችላል፣ መርፌ ልትሆን ትችላለች። ብዙ ነገሮች ከተፈጥሮ ይኮረጁና ወይ ደግሞ ኢሚቴት ይደረጉና ለሰው ልጆች ጥቅም እንዲውሉ ይደረጋል ማለት ነው። ከትልልቅ ነገሮች እስከ ትንንሽ ነገሮች the design and adaptation of many technologies we utilize today imitated natural working system ተፈጥሮ ነው እንግዲህ ዛሬ የሰው ልጆች የሚጠቀሙት ኢሚቴት የሆኑ ወይ ደግሞ የተኮረጁት many technologies have been imitating birds። እንግዲህ ከተፈጥሮ ከተኮረጁ ነገሮች ወይ ደግሞ ተፈጥሮ ካላትና ለሰው ልጆች ዛሬ ካሉት ውስጥ ወፎች ሊሆኑ ይችላሉ፣ የሌሊት ወፍ ሊሆኑ ይችላሉ፣ ተርማይትስ ምስጦች ሊሆኑ ይችላሉ፣ ስፓይደር፣ ሸረሪት፣ ቢስ፣ ኒቦች፣ አንትስ፣ ጉንዳኖች እና የሰው ቦዲ ራሱ የሰው አካል ራሱ ለነዚህ ተኮርጆባቸው የሚሰሩ ናቸው ማለት ነው። the successful design of technologies from robotics ለምሳሌ ሮቦቶች ራሱ ዛሬ የተሰሩት ተፈጥሮ ከአንዳንዶቹ ዚሆን ኩምቢት ኢሚቴት የተደረጉ አሉ። nature inspires scientists and engineers serve as reliable knowledge። እንግዲህ ተፈጥሮ ኢንስፓየር ታደርጋለች፣ ታነቃቃለች፣ ኢንጂነሮችን ኢንስፓየር ታደርጋለች፣ እንዲነሳሱ ታደርጋለች። ተንጀብል የሆኑ አይዲያዎችን፣ ናውሌጆችን፣ እውቀቶችን ከተፈጥሮ አግኝቶ ቴክኖሎጂን እንዲፈበርኩ እየረዳች ነው ማለት ነው። ለምሳሌ ኤግዛምፕልስ ኦፍ ቴክኖሎጂ ዛት ኢሚቴት ኔቸርስ። እንግዲህ ተፈጥሮ ቴክኖሎጂ ከተፈጥሮ የኮረጃቸው ደግሞ ኢሚቴት ያደረጋቸው ለምሳሌ ስዋሎ ኔስት ሃቭ ኢንስፓየርድ ዘ ሃውስ ቢልዲንግ። የወፍ ጎጆ እንግዲህ ዛሬ ላይ ላለው የቤት ዲዛይኖች አሰራር ላይ ጥቅም ላይ ውሏል ማለት ነው። ዊቪንግ ቴክኖሎጂስ ሃቭ ቢን ዴቨሎፕድ ባይ ስቱዲንግ ዘ ፎርሜሽን ኦፍ ስፓይደር። ሸረሪት እንትኗን ስትሰራ ዲሯን ስትሰራ
ዛሬ ላይ ለሽመና ለጨርቃጨርቅ ፋብሪካዎች ቴክኖሎጂን ከዚህ ተኮርጀናል ማለት ነው። ቢልዲንግ ሃቭ ቢን ሜድ ስሩ ኢሚቴሽን ኦፍ ማውንት አርኪቴክቸርስ ኦፍ ተርማይት ምስጥ የሰራቸው በተለይ በረሃ አካባቢ ላይ ረጅም አፈሮችን አንድ ላይ አድርጋ ሰርታ ዛሬ ላይ ህንፃዎች ከዚህ ተኮርጇል። ፎቶን ወደ ኋላ እናያለን። ፊገሩን ዘ ፈርስት ሄቪ ኤርክራፍት አውሮፕላን ራሱ የተኮረጀው ከወፎች ነው፣ ከክንፋቸው ይሄ ከፊታቸው ካለው ቢክ ላይ ፊት ለፊቱ ስለዚህ ከበርዶች ወይ ደግሞ ከወፎች አውሮፕላን ራሱ ተኮርጇል። ክንፉ ራሱ ከዛ ነው የተኮረጀ። ከሰው አይን ደግሞ ዛሬ ቴክኖሎጂ ምን ኮርጇል? ካሜራን ኮርጇል። 5ኛ ላይ የምናገኘው ማለት ነው። 6ኛ ላይ ደግሞ የምናገኘው ባዮሮቦቲክስ ከካንጋሮም ደግሞ ባዮሎጂን እና ቴክኖሎጂን አንድ ላይ ኢንተግሬት ያደረገ ከካንጋሮ እንቅስቃሴ ተኮርጆ ዛሬ ባዮሎጂ ላይ ስራ ላይ ይውላል። ኢንጀክሽን ኒድልስ ቴክኖሎጂ ስኮፒድ ፍሮም ሞስኪቶ ፕሮፖዝ ሞስኪቶ የምንላት ፕሮፖዝ የሚባለውን ሰውን የምትወጋበት አናፍለስ ሞስኪቶ የምትባለው የወባ በሽታ የምታመጣው እንደ መርፌ ያለ ስትራክቸር አላት። እሱ ዛሬ ላለው መርፌ ከሱ ነው የተኮረጀ። ሴንሰር ኦፍ ኤሌክትሪካል ዲቫይስ ኢሚቴትድ ፍሮም ባዮሎጂካል ኒውሮንስ የሚባሉ እንደ ደም ስር አይነት የሆኑ በሰውነታችን ውስጥ ያሉ ብዙ ኢንፎርሜሽኖች የሚያመላልሱ እነሱ ዛሬ የኤሌክትሪክ ዲቫይሶች የኤሌክትሪክ ሽቦች ከሱ ነው የተኮረጀ። ካቲንግ ሶውስ መጋዝ የተኮረጀው ደግሞ ኢሚቴት የሆነው ከሰው ጥርስ ወይ ከአኒማል ጥርስ ተኮረጀው ነው። ሲንቴቲክ ቡሌት ፕሩፍ ስፒን ስኪልስ ስፓይደር ከስፓይደሮች ደግሞ ይሄኛው እንደ መከላከያ የሚጠቅም አይነት ነገር ነው። እሱ ተኮርጇል። ሰራሚክስ የተኮረጀው ከስኮስኬሌተን ኦፍ ሼል ፊሾች ወይ ደግሞ ክራክ ሬዚስታንስ ሼል ባሉ እንደ አጥንት የሆነ ስትራክቸር አላቸው። እሱ ሰራሚክ ዛሬ ቤት ላይ የምንጠቀመው ወለል ላይ የምንጠቀመው ከሱ ሮቦቲክ አርም ከኤሌፋንት ትራንክ ዝሆን ኩምቢ ሮቦቲክ አርምስ እሱ ተኮርጆ እንጠቀማለን ማለት ነው። ስለዚህ እዚህ ጋር ፊገራቸውን የምታዩት ፊገር 15 ላይ ቡሌት ትሬን የባቡር ነው። ከላይ ወፏ አለች። የባቡሩ ፊት ለፊቱና የወፏ ቢኳ ፊት ለፊቷ ጥርስ የምንለው ጥርስ አይደለም ኦፊሻሊ እሱ ይመስላታል። እዚህ ጋር ደግሞ ተርማይት ማውንድ ያልኳችሁ ቅድም ከአፈር የተሰራ ነው። እዚህ ጋር ደግሞ ህንጻ አለ ሰው የሰራ ከዚህ ነው የተኮረጀ። ቅድም ያልኳችሁ ኢንጀክሽን ኒድል ከዚህኛው ኢንሴክት ፕሮፖዝ ከምንለው እዚህ ጋር ሮቦቲክ አርም ደግሞ ከኤሌፋንት ኩምቢ ነው የተሰራ ማለት ነው። በሚገርም ሁኔታ ተፈጥሮ ዛሬ ላለን ነገር ብዙ ነገር አበርክታለች ማለት ነው። 1.2 ላይ 1.2 ባዮሎጂ ኤንድ ቴክኖሎጂ ቅድም ብለናል። እንግዲህ ቴክኖሎጂ ለባዮሎጂ ባዮሎጂ ለቴክኖሎጂ ትልቅ ድርሻ አላቸው። ስለዚህ እዚህ ስር ኦብጀክቲቭ አላማችን ዲስክራይብ ዘ ዩዝ ኦፍ ቴክኖሎጂ ኢን ባዮሎጂ ቴክኖሎጂ በባዮሎጂ ውስጥ ምን ጠቅመዋል ደግሞ ምንድነው ጥቅሙ የሚለውን እዚህ ውስጥ ዲስክራይብ ዘ ዩዝ ኦፍ ቴክኖሎጂ የቴክኖሎጂ ጥቅም በባዮሎጂ ውስጥ ባዮሎጂ እንደምናውቀው እንግዲህ ስቴዲ ኦፍ ላይፍ ነው። ላይፍ ውስጥ ደግሞ ምን አለ? ስትራክቸር አለ፣ ፋንክሽን አለ፣ ግሮዝ አለ፣ ኦሪጂን አለ፣ ኢቮሉሽን አለ፣ ዲስትሪቢዩሽን ኦፍ ሊቪንግ ቲንግስ አለ። እነዚህን ሁሉ ባዮሎጂ ያጠናል። ዋይል ባዮሎጂ ስቴዲ አባውት ሊቪንግ ቲንግስ ኦልሶ ስቴዲ አባውት ስትራክቸርስ ኦፍ ኦርጋኒዝምስ ቦዝ ፕላንትስ ኤንድ አኒማልስ ዜር ፋንክሽን ጥቅማቸውን፣ ግሮዝ እድገታቸውን፣ ኦሪጂናቸው ከተመጣ ኢቮሉሽናቸው እንዴት ነው ዝርያቸው፣ ዲስትሪቢዩሽናቸው ዓለም ላይ እንዴት ነው ተሰራቸው፣ ፕላንቶች፣ አኒማሎች፣ ደጋ ወይና ደጋ ተባለ ብዙ ነገርን ያጠቃልላል ባዮሎጂ። ቴክኖሎጂ አፕሊካብል ሳይንቲፊክ ናውሌጅ ቴክኖሎጂ ደግሞ ምን ማለት ነው? ይሄኛውን ሳይንስን ስራ ላይ የምናውልበት ማለት ነው። ናውሎጂን ስኪል ሜቶድስ ኤንድ ፕሮሰስ ፎር ዘ ፕሮዳክሽን ኦፍ ዲቫይስ ኤንድ ቱልስ ፎር ሳይንቲፊክ ኢንቨስቲጌሽን ለሳይንቲፊክ ኢንቨስቲጌሽን ያሉትን የባዮሎጂ ጥቅሞች በመጠቀም ለሰው ልጆች የሚያስፈልጉ ነገሮችን እንድንሰራ ቴክኖሎጂ ደግሞ ይጠቅማል ማለት ነው። የሁለቱ እንግዲህ ዘ ብሌንድ ኦፍ ባዮሎጂ ኤንድ ቴክኖሎጂ ኦር ዘ ዩኒየን ኦፍ ባዮሎጂ ኤንድ ቴክኖሎጂ ቱ ጊቭ ዛት ባዮቴክኖሎጂ የሁለቱ ውህድ ደግሞ ባዮቴክኖሎጂ የሚለውን ይሰጠናል። ባዮቴክኖሎጂ ማለት ደግሞ ምን ማለት ነው? ቴክኖሎጂ ዛት ዩቲላይዝ ባዮሎጂካል ሲስተም ቱ ዴቨሎፕ ዩስፉል ፕሮዳክትስ ለሰው ልጆች ጠቃሚ የሆኑ ነገሮችን የምናመርትበት ባዮሎጂን እና ቴክኖሎጂን እንደተጠቅመን ሶ ባዮቴክኖሎጂ ኢንቴግሬሽን የነሱ ውህድ ማለት ነው ኦፍ ናቹራል ኤንድ ኢንጂነሪንግ ሳይንስስ ቱ አቺቭ ዘ አፕሊኬሽን ኦፍ ኦርጋኒዝም ሴልስ ፓርትስ ኤንድ ሞለኩላር አናሎገስ ፎር ፕሮዳክትስ ኤንድ ሰርቪስ። እንግዲህ ባዮቴክኖሎጂ ማለት የባዮሎጂ እና የኢንጂነሪንግ ወይ የሳይንስን ውህድ አንድ ላይ አድርገን ጠቃሚ የሆኑ ነገሮችን ኦርጋኒዝም ሊሆን ይችላል፣ ሴል ሊሆን ይችላል፣ ፓርት ሊሆን ይችላል፣ ሞለኩላር አናሎገስ ሊሆን ይችላል እሱን በማምረት ሰርቪስ መስጠት ወይ ደግሞ ጥቅም ላይ ማዋል ነው። ኤግዛምፕል ፒፕል ዩዝ ይስትስ ቱ ፕሮዲውስ ብሬድ ኤንድ ቢር። ለምሳሌ እንጀራ ስናቦካ፣ ዳቦ ስናቦካ፣ መጠጦችን ስንሰራ በቤታችን ሊሆን ይችላል በፋብሪካ ደረጃ ይስትን እንጠቀማለን። ይስትን በባዮሎጂ እናጠናለን። እንደገና ደግሞ አፕሊኬሽኑ ደግሞ ቴክኖሎጂ ይሆናል ማለት ነው። ስለዚህ አንድ ላይ ሁለቱ ተዋሂዶ የተለያዩ ፋብሪካ ላይ ዳቦ ፋብሪካ ላይ ኮል ፋብሪካ ላይ ቴክኖሎጂ ነው። ሳይንሱ ደግሞ ስለ ይስ ያጠናል። አንድ ላይ ለሰው ልጆች ጥቅም እናውላለን ማለት ነው። ቀጣይ በዚህ ቶፒክ ስር 1 to 1 the benefit of biology and technology እንግዲህ እዚህ ጋር ይወራረሳሉ።
ዘ ቤኔፊት ኦፍ ባዮሎጂ ቱ ቴክኖሎጂ። ባዮሎጂ ለቴክኖሎጂ፣ ቴክኖሎጂ ለባዮሎጂ የተዋሃደ ነገር ነው። ባዮሎጂ ዘ ሶርስ ኦፍ ማቴሪያልስ ሄልፕስ ቱ ኢሚቴት ዲዛይን አዳፕት ኤንድ ዴቨሎፕ ሞደርን ቴክኖሎጂስ ኤንድ ሶልቭ ኮምፕሌክስ ሁማን ፕሮብሌም። ባዮሎጂ ስለ ተፈጥሮ ያጠናል። ቴክኖሎጂ ደግሞ ይሄኛውን እውቀት የባዮሎጂን እውቀት ተጠቅሞ ደግሞ ለሰው ልጆች መፍትሄ ማምጣት የቴክኖሎጂ በፈጥራቸው ከተፈጥሮ ባዮሎጂ ሚቴት አድርጎ ደግሞ ኮርጆ የሰው ልጆችን ችግር ኢዚ ማድረግ ውስብስብ የሆኑ በጤና ዙሪያ ሊሆን ይችላል፣ በምግብ ዙሪያ ሊሆን ይችላል፣ በአካባቢ እንክብካቤ ሊሆን ይችላል። እነዚህን ሁሉ መፍታት ነው። ሳይንስ ኤንድ ኢንጂነርስ ኢሚቴት ኔቸርስ ኢኖቬት። እንግዲህ ሳይንቲስቶች ባዮሎጂስቶች ምን ያደርጋሉ? ኢሚቴት ያደርጋሉ ኔቸርን፣ ተፈጥሮን። ኢኖቬት ማለት ክሬት ለማድረግ ጥሩ ነገር፣ ፕሮብሌም ሶልቭ ችግርን ለመፍታት፣ ኤክስፓንድ ዘር ሳይንቲፊክ አንደርስታንዲንግን ሰፋ በማድረግ እውቀቶችን ሰፋ በማድረግ እንግዲህ በዚህ አይነት ሳይንቲስቶችና ኢንጂነሮች ስራ ላይ ያውላሉ ማለት ነው። a few examples of benefits of biology to technology ባዮሎጂ ለቴክኖሎጂ የሰጣቸው ጥቅሞች ሜዲሲናል ፕላንትስ ለምሳሌ ባዮሎጂ ላይ ስለ ፕላንት እናጠናለን፣ ሜዲሲናል ፕላንት ደግሞ ስለ ሜዲሲን ያጠናል ማለት ነው። ስለዚህ ሳይንቲስቶች ፕላንትን ያጠኑና ምን ያደርጋሉ ማለት ነው? መድኃኒቶችን ይሰራሉ ማለት ነው። ሁለተኛ ላይ ጂን ኢንጂነሪንግ ባዮሲንተቲክ ማቴሪያልስ። እዚህ ጋር እንግዲህ ሰዎች ለአኒማሎች፣ ለእንስሳት፣ ለፕላንት ሊሆን ይችላል ጂናቸው ይጠናና በሳይንሱ እንደገና ደግሞ ለሰው ልጆች ጥቅም እንዲውል ይደረጋል። ለምሳሌ ኪውር ጄኔቲክ ኮንዲሽን በዘር የሚተላለፉ በጂን የሚተላለፉ በሽታዎችን ለማከም ጄኔቲክ ኢንጂነሪንግ ይጠቅማል ማለት ነው። ፕላንቶችን አኒማሎችን በማጥናት። ሶስተኛ ላይ ቢልዲንግ ዲዛይን ለምሳሌ ቅድም እንዳልነው ወይ እንዳየነው ተፈጥሮን በማየት ኢንጂነሮች ምን ያደርጋሉ ማለት ነው? ኢሚቴት ያደርጉና የኮረጁና አርኪቴክቸሮች ውስጥ ከሰራችው ጎጆ ከሚመስል ነገር የቤት አሰራርን የሚገርማችሁ ቤቱ እንዴት አየር ንብረትን ቴምፕሬቸርን ኮንስታንት እንደሚያደርግ እንዴት ቅዝቃዜውን መያዝ እንደሚችል ቡሌት ትሬን ዲዛይን ቅድም ያየ ነው። ባቡሩ አፍንጫ ምን እንደሚመስል ከወፏ ጋር እንደተገናኘ ማለት ነው። እሱን አበርክቷል ማለት ነው ባዮሎጂ ለቴክኖሎጂ። 1 2 ዩዝስ ኦፍ ቴክኖሎጂ ኢን ባዮሎጂ። በተቃራኒ ደግሞ ቴክኖሎጂ ኢን ባዮሎጂ ቅድም ባዮሎጂ ኢን ቴክኖሎጂ ብለናል። ባዮሎጂካል ስታዲስ ዛት ዩዝስ ቴክኖሎጂካል ቱልስ ኢንክሉድ እንግዲህ ባዮሎጂ ስናጠና የተጠቀማቸው ቴክኖሎጂ ባዮኬሚካልስ። ስለ ባዮኬሚካልስ ስናጠና ስለ ካርቦሃይድሬት እናጠናለን፣ ስለ ፕሮቲን እናጠናለን፣ ስለ ሊፒድ እናጠናለን፣ ስለ ኒውክሊክ አሲድ እናጠናለን። ስለዚህ ስናጠና ደግሞ ቴክኖሎጂ በባዮሎጂ ውስጥ የራሱ ድርሻ አለው ማለት ነው። ባዮሜዲካል ቅድም እንዳልነው እንግዲህ የተለያዩ ሜዲሲናል ፕላንቶችን መድኃኒት የሚሆኑ ፕላንቶችን በማጥናት ቴክኖሎጂ ለባዮሎጂ የሰጠው ወይ ድርሻ ማለት ነው። ሌላው ባዮፊዚካል በባዮሎጂ እና በፊዚካል ስቴዲ ላይም እንደዛው አት ሞለኪውላር ሌቨል፣ አት ኦርጋኒዝም ሌቨል፣ አት ፖፑሌሽን ሌቨል እናጠናለን ማለት ነው። በዚህ በኩልም ባዮሎጂ እና ቴክኖሎጂ ሼር ይደራረጋሉ ማለት ነው። ባዮሎጂካል ኦርጋናይዜሽን እናጠናለን። ማይክሮስኮፒክ ሌቨል ላይ ኦርጋኒዝም ደግሞ ትልቁን ስትራክቸሩ ምናምን፣ ፖፑሌሽን ደግሞ ግሩፕ ኦፍ ኦርጋኒዝም አንድ ላይ። ኢንቫይሮንመንት ላይ እንግዲህ ኢንቫይሮንመንት ከሰው ጋር ኢንተራክሽን አለው ወይ ደግሞ ሪሌሽንሺፕ አለው። ያለ ኢንቫይሮንመንት ሰው መኖር አይችልም። ኢንቫይሮንመንትም ያለ ሰው መኖር አይችልም። አንዱን እየተመጋገበ አብሮ ይኖራል ማለት ነው። አምስተኛ ላይ ባዮ ኢንፎርማቲክስ። እዚህ ጋር ደግሞ ኮምፒውተር ሊሆን ይችላል። የተለያዩ የባዮሎጂ ኢንፎርሜሽኖችን ሪሰርቾችን በመሰብሰብ እሱን በማቀናጀት በማጥናት ስለ ዲኤንኤ ስለ አሚኖ አሲድ በማጥናት እነዚህ ደግሞ አንድ ላይ ምን ያደርጋሉ ማለት ነው? ባዮሎጂን ከቴክኖሎጂ ጋር ያያይዛሉ። ሌላኛው ባዮጂኦግራፊካል ኢንፎርሜሽን ነው። ዚስ ስቴዲ ኦፍ ዲስትሪቢዩሽን ኦፍ ስፒሺስ አሎንግ ዊዝ ጂኦግራፊክ ኮንሰፕት። ይሄኛው ደግሞ ባዮሎጂ ከስፒሺስ ወይ ደግሞ ከኦርጋኒዝሞች ስርጭት ጋር ከኢኮሲስተም ከአካባቢ ጋር እንዴት ባዮሎጂ እና ባዮጂኦግራፊካል ወይ ደግሞ ቴክኖሎጂ አብሮ እንደሚሰሩ እናጠናለን ማለት ነው። ኤግዛምፕልስ ኦፍ ቴክኖሎጂካል ዲቫይስ ለምሳሌ እንግዲህ ባዮሎጂ ስለ ኔቸር ያጠናል፣ ስለ ተፈጥሮ ያጠናል። ሳይንስ ደግሞ ከዚህ ከተፈጥሮ ደግሞ ይኮርጅና የተለያዩ ነገሮችን ያመርታል። በዚህ አይነት ከቴክኖሎጂ ከባዮሎጂ ኢሚቴት አድርጎ ኮርጆ የተለያዩ እቃዎችን አምርቷል። እነዚህ ደግሞ ዛሬ ለሰው ልጆች ጥቅም ላይ ይውላሉ ማለት ነው። ለምሳሌ ዲጂታል ተርሞሜትር ፊገራቸው ወደታች እናያለን በኋላ። ዲጂታል ተርሞሜትር እንግዲህ ለምንድነው የሚጠቀሙ? ቦዲ ቴምፕሬቸርን ለመለካት ማለት ነው። ለምሳሌ ሁማን ቦዲ ቴምፕሬቸር is about 37 ዲግሪ ሴንቲግሬድ ኮንስታንት ነው። እሱን አምርቷል ማለት ነው ቴክኖሎጂ ለሰው ልጆች። ፕሬግናንሲ ዩሪን ቴስት እርግዝናን የምንለይበት ቱልስ አለች። ስኳር በሽታን የምንለካበት HIV ቴስት። እዚህ ጋር ደግሞ ፊገር 17 ላይ ፕሬግናንሲ ዩሪን ቴስት አለች። እዚህ ጋር ዲጂታል ተርሞሜትር አለች። ችኛው ማለት ነው። ችኛው ዲጂታል ነች። የዱሮው ደግሞ
ዲጂታል አይደለም፣ በቁጥር ነው የሚያሳየው። እችኛው ዲጂታል በቁጥር ታሳያለች። እዚህ ጋር ፕሬግናንት ቴስት አለች። እዚህ ጋር ኔጌቲቭ ማለት አንድ መስመር ነው። እዚህ ጋር እንደምታዩት አንድ መስመር ማለት ኔጌቲቭ ነው፣ ኖት ፕሬግናንት። እዚህ ሁለት ቀይ መስመሮች አሉ፣ ፕሬግናንት ነች ማለት ነች እናት። እዚህ ጋር HIV ቴስት አለ። እዚች ጋር ደግሞ ኔጌቲቭ ፖዚቲቭ ይላል። ይሄኛው ፖዚቲቭ ነው ማለት ይሄ ሰው HIV ፖዚቲቭ አለበት ማለት ነው። ይሄኛው ኔጌቲቭ ነው ማለት ደግሞ HIV የለበትም ማለት ነው። እዚህ ጋር ደግሞ ዲያቤቲክ ቴስት አለ። እዚህ ጋር ደግሞ ማይክሮስኮፕ አለ። ይሄ ማይክሮስኮፕ ደግሞ ባዮሎጂ ላይ የተለያየ ቦታ ተጠቅመን የተለያዩ ነገሮችን ኦብዘርቭ እናደርግበታለን። ስለዚህ እዚህ ታች እንዳየ ነው እንግዲህ አንዲት እናት ፕሬግናንት ከሆነች ምን ይሆናል ማለት ነው? ሁለት መስመር አለው። ኔጌቲቭ ደግሞ አንድ ቀይ መስመር ካለው እርግዝና የለባትም ማለት ነው። ዲያቤቲክ ብለድ ቴስት ቅድም እንዳልኳችሁ የደም ውስጥ የስኳር መጠንን ለመለካት የሚጠቅም መሳሪያ ነው። HIV ቴስት፣ ማይክሮስኮፕ በአይን ሊታዩ የማይችሉ ነገሮችን አይቴን ኦብዘርቭ የምናደርግበትና የምንማርበት ነው። ሌላኛው እዚህ ጋር ደግሞ በተለይ ሆስፒታሎች ላይ በሽተኞችን ለማከም የምንጠቀማቸው መሳሪያዎች አሉ። እዚህ ጋር ኮምፒውተር ኢንፎርሜሽን ቴክኖሎጂ ስካኒንግ እንግዲህ በሽታን ለመለየት ዲዚዝ ኦር ካንሰረስ ኤሪያስ ኦፍ ሁማን ቦዲ እነዚህን ለመለየት የሚጠቅም መሳሪያ ነው። ኮምፒውተር ቶሞግራፊ ስካን የሚባለው ይሄኛውም ደግሞ ዲቴክት እንደ ስክሪን ፎር ቫራይቲ ኦፍ ዲዚዝ ኤንድ ኮንዲሽን የተለያዩ በሽታዎችን ሶፊስቲኬትድ የሆኑ ደግሞ ለመለየት የሚያስቸግሩ ነገሮችን የሚለይልን በኤክስሬይ መልኩ በራጅ በምንለው የሚለይልን ነው ማለት ነው። ፖዚሽን ኢሚሽን ቶሞግራፊ የሚባል PET ስካን የሚባለው ይሄኛውም ቼክ ኦፍ ዲዚዝ ኦር ካንሰር እንደ ካንሰር አይነት የሆኑ ነገሮችን ለመለየት የሚጠቅም ነው። እዚህ ጋር ሲቲ ስካን አለ፣ እዚህ ጋር PET ስካን አለ፣ እዚች ጋር ደግሞ GPS አለች፣ እዚች ጋር ደግሞ ፋት ዲክቴተር አለች፣ ኦር ፋት ቦዲ ካልኩሌተር አለች። 9ኛ ላይ ጂኦግራፊካል ፖዚሽን GPS እንዳልኳችሁ GPS እንግዲህ ኦርጋኒዝሞችን ለማጥናት ሊሆን ይችላል። የመሬት አቀማመጥ ሊሆን ይችላል። ፕላንቶችን፣ ብዛታችን፣ አካባቢውን፣ አኒማሎችን፣ ሁማን ሙቭመንትን መንገድ የማናውቅ ከሆነ መንገድም ሊመራን ይችላል። መኪናም እያሽከረከርን ሊሆን ይችላል። አንድ ሄልድ ቦዲ ፋት ካልኩሌተር በሰውነታችን ውስጥ ያለው የጮማ መጠንም ለመለካት የሚጠቅም መሳሪያ እዚች ጋር በቀኝ በኩል አለች ማለት ነው። እዚህ ጋር ማሳያቸው ላይ እዚህ ጋር እንዳልኳቸው እነዚህ ሲቲ ስካኖች ናቸው ሆስፒታል ላይ የምንጠቀማቸው። አልታይ ያሉትን ነገሮች በቀላሉ ለመመርመር ይሄኛው GPS ደግሞ በእጃችን ይዘን መኪናችን ላይ ገጥመን አቅጣጫን የሚያሳየን ነው ማለት ነው። እነዚህ እንግዲህ የተለያዩ ቴክኖሎጂ ናቸው ለሰው ልጆች ጥቅም ላይ የዋሉ። 1.3 ኢምፓክትስ ኦፍ ባዮሎጂ ኤንድ ቴክኖሎጂ ኦን ሶሳይቲ ኤንድ ዘ ናቹራል ወርልድ። ባዮሎጂ እና ቴክኖሎጂ በሰዎች ላይ ፖዚቲቭ ኢምፓክትም ኔጌቲቭ ኢምፓክትም ሊኖራቸው ይችላል። እንግዲህ በተቻለ መጠን ሳይንስ እና ቴክኖሎጂ ለሰው ልጆች ፖዚቲቭ ኢምፓክት ጥሩ ኢምፓክት እንዲኖረው ነው የሚፈለገው። ኔጌቲቭ ኢምፓክቱ ወይም ጉዳት የሚያደርሱን በመቀነስ ለሰው ልጆች ሁሉን ነገር ምቹ ማድረግ ቀለል ማድረግ ነው አላማችን ማለት ነው። ሶ ኦብጀክቲቫችን ዲስክራይብ ዘ ኢምፓክት ኦፍ ባዮሎጂ ኤንድ ቴክኖሎጂ ኦን ሶሳይቲ ኤንድ በተፈጥሮና በሰው ልጆች ላይ ባዮሎጂ እና ቴክኖሎጂ ምን አይነት ኢምፓክት አላቸው የምንለው አብረን ምን ያለ ማለት ነው ተጽዕኖ ማለት ነው። 131 ኢምፓክት ኦፍ ባዮሎጂ ኦን ሶሳይቲ ኤንድ ዘ ናቹራል ወርልድ ኤግዛምፕል ኢንሹሪንግ ፉድ ሴኩሪቲ በምግብ ራስን በመቻል ላይ ፕሮዳክቲቪቲን ወይ ደግሞ ይልድን ወይ ደግሞ ምርታማነትን በመጨመር ባዮሎጂ ይጠቅማል ማለት ነው። ቴክኖሎጂም ይጠቅማል። ጥሩ ዝርያ ያላቸውን እህሎችን በማግኘት አኒማሎችን፣ እንስሳትን በማዳቀል በተለያየ ሜካኒዝም እሱን በማድረግ ሰዎች በምግብ ራሳቸው እንዲችሉ ማድረግ ነው። ሜዲሲን ኤንድ ዲዚዝ ትሪትመንት ዛሬ ላይ እንግዲህ ዓለማችን ላይ ብዙ አይነት በሽታዎች አሉ። እነሱን አንደኛ ለማከም እንደገና ደግሞ ሰዎች ከመታመማቸው በፊት መከላከል እነዚህ ላይ ባዮሎጂ እና ቴክኖሎጂ ትልቅ ድርሻ አላቸው ማለት ነው። አቺቭ ቤተር ሰፕላይ ኦፍ ኢነርጂ ኤንድ ክሊን ዋተር ንጹህ ውሃን በማግኘት ላይ ኢነርጂ የኤሌክትሪክ የፀሐይ ሊሆን ይችላል። በተለያየ ሜካኒዝም ለሰዎች ገጠርም ከተማም ላሉት ንጹህ ውሃን እንደገና ደግሞ ተደራሽነቱን እንደገና ደግሞ ኢነርጂ መብራት ሊሆን ይችላል። በተለያየ ሜካኒዝም አንክሪት ኢንዱስትሪያል ፕሮዳክሽን ዱቱ ማይክሮፕሮዳክሽን እንግዲህ አንዱ ባዮቴክኖሎጂ ስራው ማይክሮ ኦርጋኒዝም በመጠቀም ኢንዱስትሪ ውስጥ ብዙ ምርቶችን በማምረት ለሰው ልጆች ኑሮን ቀለል ለማድረግ ነው። ስለዚህ ማይክሮ ኦርጋኒዝሞች ብዙ ጥቅም አላቸው። ቅድም እንዳልናቸው ይስት ለምሳሌ እንጀራ ላይ፣ ዳቦ ፋብሪካ ላይ ምናምን ላይ ስራ ላይ ይውላሉ ማለት ነው። ክሬቲንግ አንቲባዮቲክስ መድኃኒቶችን በመጠቀም ባክቴሪያል ኢንፌክሽን ቫይረስ ሊሆን ይችላል ሌሎችን ለማከም ብዙ አንቲባዮቲኮችን በማምረት ለሰው ልጆች ጥቅም ማዋል ይቻላል ማለት ነው። ቴክኖሎጂካል ዲቫይስ ሜድ ፍሮም ባዮሎጂካል ማቴሪያልስ ፕሮቫይድ ሰርቪስ ዛት ኢንፍሉዌንስ ትሪት ኤንድ ኮንትሮል ዘ ሶሳይቲ ኤንድ ናቹራል ወርልድ ኔጌቲቭ ኢንፍሉዌንስ። እንግዲህ ቅድም እንዳልኳችሁ በኔጌቲቭም ፖዚቲቭም ምርታማነትን በማሳደግ በምግብ ራስን መቻል እንደገና ደግሞ የተለያየ መሳሪያዎችን በማምረት ደግሞ አካባቢንም የሰው ልጆችንም ጉዳት ላይ የሚያደርሱበት ጊዜ አለ ማለት ነው። እሱም መቀነስ ያው ደግሞ ለምሳሌ አሁን ላይ ወንድ ብቻን ለመውለድ የሚደረግ ፉክክር አለ በዓለም ላይ ክሮሞዞሞችን በማምከን
ወንዶች ብቻ እንዲኖሩ በማድረግ ለምሳሌ እዚህ ጋር ምንድነው የምለው practicing a predetermined limit to have only boys ወንዶች ብቻ እንዲኖሩ። ይሄ ማለት ለወደፊት ዓለም ላይ ወንድ ብቻ ይበዛና ሶሳይቲው ሴት ትጠፋለች። ይሄ ማለት ደግሞ ዝርያ እንዳይቀጥል ሊያደርግ ይችላል። ይሄ እየተሞከረ ነው። ዛሬ የተለያዩ መሳሪያዎች እየተፈበረኩ ነው ለሰው ልጆች ጥቅም ሳይሆን ብዙ ጉዳት ለማድረስ የፉክክር ዓለም ላይ ስላለ ማለት ነው። ስለዚህ ባዮሎጂ እና ቴክኖሎጂ ጥሩ ነገርም ጥሩ ጎንም እንዳላቸው ጉዳትም አላቸው። እሱን መቀነስ ነው እንግዲህ ዓላማችን እኛ ለሰው ልጆች ኑሮ ቀለል ማድረግ ሲባል ጉዳትን መቀነስ ነው። 1.32 ኢምፓክትስ ኦፍ ቴክኖሎጂ ኦን ሶሳይቲ ኢን ዘ ናቹራል ወርልድ። አሁንም ቴክኖሎጂ ባዮሎጂ እዛ ጋር አይተናል። ቴክኖሎጂ ደግሞ ለሰው ልጆች ቴክኖሎጂና ባዮሎጂን እዚህ ጋር አይተናል። ቀጥለን ባዮሎጂ እናየ ነው ኢምፓክቱን ፖዚቲቭ ኢምፓክቱን። እዚህ ጋር ደግሞ ቴክኖሎጂ ምን ያደርጋል ኢንዱስትሪያል ሚሽን ኤንድ ኢንፍሉዌንስ ፖሉት ክሊን ኤር ኤንድ ኔጌቲቭ ኢምፓክቱን ስናይ ቴክኖሎጂ አካባቢን ሊበክል ይችላል፣ አየርን ሊበክል ይችላል፣ ውሃን ሊበክል ይችላል ማለት ነው። ባዮኬሚካል ኤጀንትስ ፔስቲሳይድ፣ ፈርቲላይዘር፣ ቶክሲሲቲ ኤንድ ባዮዛርድ አካባቢን በመበከል መርዛማ ነገሮችን ማዳበሪያ ሊሆን ይችላል፣ ጸረ አረም ሊሆን ይችላል፣ የተለያዩ ኬሚካሎች አካባቢን ሊበክሉ ይችላል ማለት ነው በቴክኖሎጂ ተበረኩ። ይሄን ካልን እንግዲህ የመጨረሻ ቶፒካችን የሚሆነው ቻፕተር 1 ላይ 1 ኢቲካል ኢሹ ኢን ባዮሎጂ። ኢቲካል ኢሹ የሚባለው እንግዲህ ዲፋይን ኤንድ ሬስፔክት ኢቲካል ኢሹ ኢን ባዮሎጂ። ይሄ ማለት ምን ማለት ነው? ባዮሎጂን ስንጠቀም ፕላንትን አኒማልን እንጠቀማለን። በዚህን ጊዜ ኢቲካል የሆኑ ትክክለኛ የሆኑ አያያዞች ያስፈልጋሉ ማለት ነው። አኒማል ሊሆን ይችላል፣ ፕላንት ሊሆን ይችላል። ባዮሎጂካል ስቴዲ ስናደርግ ወይ ደግሞ ባዮሎጂን ስናጠና ለሰው ልጆች ኑሮ ለማሻሻል ስንል ወይ ደግሞ ጥናት ስናደርግ አኒማል ላይ ፕላንት ላይ ጥንቃቄ ማድረግ አለብን ማለት ነው። 1.4.1 ኢቲካል ትሪትመንት ኦፍ ፕላንትስ። አንኢቲካል ትሪትመንት አንኢቲካል የሚባሉ ለምሳሌ ቴስቲንግ ሲድስ ኦር ባረድስ ትሩ ዲስትራክቲቭ ወይ ለምሳሌ ዘሮችን ወስደን ስናጠና እነሱን በማባከን ጉዳት በማድረስ መሆን የለበትም። ዲስትራክቲቭ ሬስ ይላል። ካቲንግ ትሪስ ተርሚናል ፎር ኤክስፐሪመንት ግንዶችን ቆራርጠን በመጣል መሆን የለበትም ለኤክስፐሪመንት ናሙናውን ብቻ በመውሰድ። ኮንሴፕሽን ኦል ሲድስ እንደ ፍሩትስ ዊዛውት ኮንሲደሬሽን ለጥናትም ስንወስድ ሁሉንም ሰብስበን በመውሰድ ሳይሆን ወይ በልተን በመጨረስ ሳይሆን በማስቀረት ወይ ደግሞ ለጥናት በሚመችና በመተካት። አንፕላንድ ካቲንግ ኦፍ ትሪስ ኦር ዲፎሬስቴሽን በምንጣረው መልክ መሆን የለበትም፣ ያለ እቅድ መሆን የለበትም። በርኒንግ ፎረስትስ ኤንድ ሲድሊንግ ፎር ፋርምላንድ ለእርሻ ተብሎ ጫካን በማቃጠል ዘሮች ዝርያቸውን በማጥፋት መሆን የለበትም። ሪስትራክቸር ዘ ሼፕ ኦፍ ትሪስ ፎር ኤስቴቲክ አፒል ሼፓቸውን በመቀያየር መሆን የለብንም፣ ሼፓቸውን በማጥፋት ማድረግ የለብንም ማለት ነው። እነዚህ አንኢቲካል ናቸው። ኢቲካል ደግሞ ምንድን ነው? የዚህ ተቃራኒ ማለት ነው። ኬር ፕላንትስ ፎር ኢምፖርታንት ሴቪንግ ጂኦፓርዳይስ ፊሽስ ኤንድ ኮንዘርቭ ፎር አወር ኮመን ፊቸር። እንግዲህ ፕላንቶች ሴፍ ማድረግ አለብን። እሱ በማድረግ ለቀጣይ በምንጠቀምበት መልኩ መንከባከብ አለብን። ኢቲካል ቱ ፕላንት ትሪስ ኤንድ ኢዝ ናሽናል ሬስፖንስ ለሁላችንም እንግዲህ ኃላፊነት አለብን ማለት ነው ይህን ስናደርግ። ሌላኛው ኢቲካል ትሪትመንት ኦፍ አኒማል ኢን ኤክስፐሪመንት እንግዲህ ፕላንቶችንም ኢቲካል እንደ አንኢቲካልን አይተነዋል። አሁን ደግሞ እዚህ ጋር ደግሞ አኒማሎችንም ደግሞ ስናጠና ምን ማድረግ አለብን ማለት ነው። አኒማሎችን ስናጠናም ደግሞ ጥንቃቄ ማድረግ አለብን ማለት ነው። እንደ ፕላንቱ ሪሰርቸርስ መስት ሬዲዩስ ኢምፓክትስ ኦፍ አንኢቲካል ትሪትመንትስ ኦፍ አኒማልስ ስሩ 3Rs በሚባሉ ፕሪንሲፕሎች ወይ ህጎች መከተል አለብን። ሪዳክሽን aims to minimize the number of animals used in experiment by improving experimental techniques and sharing information with others. reduction ማለት ጥናት የምናደርጓቸው አኒማሎች ዝንጀሮ ሊሆን ይችላል፣ ጦጣ ሊሆን ይችላል፣ አይጥ ሊሆን ይችላል፣ ሌላ ሊሆን ይችላል። ቁጥራቸውን መቀነስ። ሁሉም ሰው በየቦታው በየዓለሙ እነሱ ብቻ መጠቀም ሳይሆን አንዱ አጥንቶ ለሌላው ሼር ማድረግ ብዙ አለመጠቀም ማለት ነው። ሪፋይንመንት ክሊሲንግ ኤክስፐሪመንት ኢን ኤ ዌይ ዛት ኢናብልስ ቱ ሬዲዩስ ሰፈሪንግ ኦፍ አኒማልስ ዩዚንግ ሌስ ኢንቫሲቭ ቴክኒክስ ቤተር ሜዲካል ኬር። እንግዲህ አኒማሎችን ስናጠና እንደገና ደግሞ ምን ማድረግ አለብን? ጥንቃቄ በማድረግ ጉዳት ባለማድረስ በዚህ መልኩ ኬር በማድረግ እንጠቀማቸው ይገባል ማለት ነው። ስናጠናቸው አያያዛችንን በተር ሊቪንግ ኮንዲሽን ያለ ለምሳሌ ሜዲካል ኬር ህመም እንዲሰማቸው ማድረግ የለብንም። አነስቲዥያን ማደንዘዣን በመጠቀም አሰቃቂ በሆነ ነገር እነሱን መጠቀም የለብንም። ሪፕሌስመንት ነው። ሰብስቲሽን ኤክስፐሪመንትስ ኦን አኒማልስ ዊዝ አልተርናቲቭ ቴክኒክስ ዩዚንግ ሴል ካልቸር ሴል ካልቸርን በመጠቀም በማባዛት ሊሆን ኢንስቴድ ኦፍ ሆል ኦርጋኒዝም ከመጠቀም ሴሉን በመጠቀም ባዮሲንቴቲክ ኮምፒውተር ሲሙሌት ማጥናት እንችላለን ማለት ነው። በዚህ አይነት አጥንተን ኦርጋኒዝሞችን ሳንጎዳ ለሰው ልጆች ደግሞ ኑሮን ቀለል ማድረግ አለብን። እንግዲህ የዛሬው 11ኛ ክፍል ባዮሎጂ ዩኒት 1ን ባዮሎጂ እንደ ቴክኖሎጂን እዚህ ላይ ጨርሰናል። ቀጣይ እንግዲህ ሪቪው ኤክሰርሳይዝን ደግሞ ይዘን እንመጣለን። ቻፕተር 1ን ግሬድ 11 ባዮሎጂን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ብዙዎች ጋር እንድረስ። ቻው።